የስልጤ ማህበረሰብ የራስን በራስ የማስተዳደር መብት የተከበረበት ቀን 24ኛ ዓመት ያው እንኳን በሰላም አደረሳችሁ ማለት እፈልጋለሁ። የወረዳው ማህበረሰብም ለዚህ የራስን በራስ ለማስተዳደር እንቅስቃሴ ትልቅ አስተዋጽኦ ሲያደርግ የነበረ ማህበረሰብ ነውና ለአጠቃላይ እንኳን አደረሳችሁ ማለት እፈልጋለሁ። የራስን በራስ ከማስተዳደር ጋር ተያይዞ ያው ከኛ ቀደምት የነበሩ አባቶቻችን በርካታ ትግሎችን በማድረግ በመግባባት የስልጤ ራሱን በራሱ የሚያስተዳድርበትን ቀን እንዲያገኝ ራሱን በራሱ ማስተዳደር እንዲችል የተደረገበት ትልቅ ተጋድሎ የተደረገበት ስራ ነበርና ከዚህ አንፃር አሁን ያለው ትውልድ ደግሞ ይህን ተረክቦ በድህነት ላይ በመዝመት ድህነትን ታሪክ በማድረግ በበርካታ ልማቶች ላይ በመሳተፍ እየተገኘ ያለው ትውልድ ነውና በቀጣይም ትላንት የተሰጠንን አደራ ተቀብለን በተገቢው ትግል በማድረግ የስልጤን የልማት ፍላጎት የምናሟላበትን መንገድ ያው ታጥቀን መስራት ራስን በራስ ለማስተዳደር ዋነኛው የመልማት ጥያቄ ስለሆነ ይህን የመልማት ጥያቄ ደግሞ አሁን ያለው ትውልድ በተገቢው ተገንዝቦ በእያንዳንዱ ዘርፍ ላይ ውጤታማ ስራዎችን በመስራት ለሀገር ብልጽግና የራሳችንን አስተዋጽኦ እንድናበረክት መልእክቴን ማስተላለፍ